ሰላም ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤልኤሊክ ዩቲዩብ ተከታዮች ዛሬ የምናየው ስለ ኦሽን ፓወር ኤነርጂ ወይም ደግሞ ቲዳል ኤነርጂ ነው የምናየው። በዚህ ቪዲዮ የምናያቸው ቲዳል ኤነርጂ ምን እንደሆነ፣ ወርኪንግ ፕሪንሲፕሎቹ፣ ዋና ዋና አካላት የምንላቸው ጥቅሞቹና ጉዳቶቹ እነዚህን እናያለን። እስከ መጨረሻ አብራችሁን ቆዩ። እሺ የቲዳል ኤነርጂ ወይም ደግሞ ኦሽን ፓወር ኤነርጂ ማለት ምን ማለት ነው የሚለውን እኔ የሞገድ ኃይል በምድር በጨረቃና በፀሐይ መካከል ባለው የስብስብ እጥር ምክንያት የሚፈጠረውን የውቅያኖስ ማዕበል ወይም ደግሞ የውሃ ፍሰት ወደ ኤሌክትሪክ ኃይል የሚቀይር ታዳሽ ኃይል ነው ማለት ነው። ይሄኛው ቲዳል ኤነርጂ የምንለው እንደ ኤሌክትሪክ ኃይል ምንጭነቱ የሞገድ ኃይል ከፍተኛ ኃይል ስብጥር ወይም ደግሞ ኤነርጂ ዴንሲቲ ያለው ከመሆኑም በላይ ከንፋስ ወይም ከፀሐይ ኃይል ጋር ሲነጻጸር በከፍተኛ ደረጃ አስቀድሞ ሊተነበይ የሚችል የማመንጨት ባህሪ ያለው ማለት ነው። የዚህ ቲዳል ኤነርጂ የምንለው የውቅያኖስ ሞገድ ኃይል ወይም ቲዳል ኤነርጂ በዋናነት በሁለት መንገድ ጥቅም ላይ ሊውል ይችላል። አንደኛ ዳይናሚክ ፕሬሸር ወይም ደግሞ ፖቴንሻል ኤነርጂ የምንለው ነው። በከፍተኛ እና በዝቅተኛ ማዕበል መካከል ያለውን የውሃ ከፍታ ልዩነት ቲዳል ሬንጅን በመጠቀም ማለት ነው። ሁለተኛ ደግሞ ኬኔቲክ ኤነርጂ በመጠቀም ነው። በጠባቡ መተላለፊያዎች፣ የወንዝ መገጣጠሚያዎች ወይም ደግሞ ካናሎች ውስጥ በፍጥነት የሚፈሱ የባህር ውስጥ የውሃ ፍሰቶች ወይም ደግሞ ቲዳል ስቲምስ በመጠቀም የውቅያኖስ ሞገድ ኃይል ወይም ደግሞ ቲዳል ፓወር ማግኘት እንችላለን ማለት ነው። ሁለተኛው የስራ መሮቹ ወይም ደግሞ የኃይል መቀየሪያ ቴክኖሎጂዎቹ ምን እንደሚመስል እናያለን። የሞገድ ኃይል ወደ ኤሌክትሪክ መቀየር በፈሳሽ እንቅስቃሴ ወይም ደግሞ ሃይድሮ ዳይናሚክ አማካኝነት ተርባይኑን በማንቀሳቀስ ተርባይኑ ደግሞ ኤሌክትሪካል ጄኔሬተሮችን እንዲያንቀሳቅሱ ወይም ደግሞ እንዲያሽከረክሩ በማድረግ ላይ የተመሰረተ ነው ማለት ነው። ይሄ ምንድነው? አንደኛ የቲዳል ስቲም ጄኔሬተርስ የምንለው ነው። የዚህ መሰረታዊ መርህ ምንድነው? ከውሃ ስር ከሚከሰቱ የንፋስ ተርባይኖች ጋር ተመሳሳይ ሲሆን ቲዳል ስቲም ጄኔሬተርስ ከፈጣን የባህር ውስጥ የውሃ ፍሰቶች እንቅስቃሴ ኢነርጂ ወይም ኬኔቲክ ኤነርጂ በቀጥታ ይወስዳሉ ማለት ነው። የሃይድሮ መካኒካል ኃይል ቀመር ደግሞ ወይም ደግሞ ሃይድሮሊክ ፓወር ኢኩዌሽኑ ደግሞ ምንድነው? ፒ=1/2 ሮ ኤ ቪ ኪዩብ ሲፒ ነው። ፒ ምንድነው? የወጣው መካኒካል ኃይል ነው፣ በዋት ነው የሚለካው ዩኒቱ። ሮ ደግሞ የፈሳሹ ጥግት የባህር ውሃ አፕሮክሲሜትሊ ወደ 1025 ኪሎ ግራም ፐር ሜትር ኪዩብ ነው። ይህ ከሌሎቹ ከኖርማል ውሃ ዴንሲቲ ከፍ ያለ ነው ማለት ነው። የውሃ ዴንሲቲ 1000 ኪሎ ግራም ፐር ሜትር ኪዩብ ነው። ይሄኛው ግን የፈሳሽ ጥግቱ የባህር ውሃው ከ1025 ኪሎ ግራም ፐር ሜትር ኪዩብ ነው ማለት ነው። ከሩቡ የአየር በ800 እጥፍ ገደማ የበለጠ ጥግት አለው ይሄኛው ማለት ነው። ሌላ ደግሞ ኤ ደግሞ የተርባይኑ ብሌዶች የሚሸፍኑ ስፋት ነው፣ በሜትር ስኩዌር ነው የሚለካው ይሄኛው። ቪ ደግሞ የውሃው ፍጥነት ነው፣ በሜትር ፐር ሰከንድ ነው የሚለካው። ሲፒ ደግሞ የኃይል ብቃት ጠቋሚ ነው፣ ኮሸንት ነው። በሃይድሮዳይናሚክስ የቤትስ ይሰራበታል ማለት ነው። ይሄም ሲፒ ማክሱ ወደ አፕሮክሲሜትሊ ወደ 0.59 አካባቢ ነው ማለት ነው። የባህር ውሃ ከአየር የበለጠ ከፍተኛ ጥግት ስላለው አነስተኛ የተርባይን ስፋት ወይም ደግሞ ኤያችን እንኳ በዝቅተኛ የውሃ ፍጥነት ይሄ ማለት ከ2 እስከ 3 ሜትር ፐር ሰከንድ ከፍተኛ ኃይል ማመንጨት ያስችለናል ማለት ነው። ሌላው ደግሞ ምንድነው? በሞገድ ግድቦች ወይም ቲዳል ባሪየርስ የምንለው ነው። የዚህ መሰረታዊ መርህ ምንድነው? በወንዝ መገጣጠሚያ ወይም ደግሞ በባህር ሰላጣ ላይ የሚገነባ ግድብ መሰል መዋቅር ሲሆን በከፍተኛና ዝቅተኛ ማዕበል መካከል የሚፈጠረውን የውሃ ከፍታ ልዩነት ወይም ደግሞ ሃይድሮስታቲክ ሄድ ይጠቀማል ማለት ነው። የዚህ የመመለሻ ፍሰት ማመንጨት የምንለው ወይም ደግሞ ኢቢ ጀነሬሽን የምንለው ማዕበሉ በሚወጣበት ጊዜ ውሃ በበሮች በኩል ወደ ግድቡ ይገባል ማለት ነው። ማዕበሉ ሲመለስ ውሃው በዝቅተኛ የውሃ ከፍታ ተርባይኖች ለምሳሌ እንደ ካብላን ወይም ደግሞ በርብ ተርባይኖች በኩል ወደ ባህሩ እንዲመለስ ያደርጋል ማለት ነው። እነዚህ የፖቴንሻል ኤነርጂ ኢኩዌሽን አሉ። ይሄኛውም =1/2 ሮ ጂ ኤ ኤች ስኩዌር ነው። ከዛኛው የተለየ ነው ማለት ነው። የቅድሙ ፎርሙላ ምን ነበር ያለን? =1/2 ሮ ኤ ቪ ኪዩብ ሲፒ ነበር። ይሄኛው ግን =1/2 ሮ ጂ ኤች ስኩዌር ነው ማለት ነው። ኤቻችን የሚያመለክተው የውሃ ከፍታ ልዩነት ነው።
ጂያችን ደግሞ የመሬት ስበት ወይም ደግሞ ፍጥነት ሜትር ፐር ሰከንድ ስኩዌር ነው ይሄኛው። በዚህ መንገድ ነው ማለት ነው። ሌላው ዋና ዋና አካላት ወይም ደግሞ የኤሌክትሪክ ሲስተም መዋቅሮች የምንላቸው ምንድናቸው የሚለውን እኔ አንድ ትልቅ የውቅያኖስ ሞገድ ኃይል ወይም ደግሞ ቲዳል ኢነርጂ መቀያየራ የሞገድ መቀያየራ ሲስተም የሚከተሉት ወሳኝ የሜካኒካል እና የኤሌክትሪካል ክፍሎች ይይዛሉ ማለት ነው። አንደኛው ምንድን ነው? ሃይድሮ ዳይናሚክ ሮተር ወይም ተርባይንስ የምንለው ነው። ይሄኛው አካል ወይም ደግሞ ኮምፖነንት ምንድነው የሚያደርግልን? ፈሳሹን የእንቅስቃሴ ኃይል ወይም ደግሞ ኬኔቲክ ኢነርጂውን ወደ ተዘዋዋሪ ሮቴሽናል መካኒካል ኢነርጂን ይለውጥልናል ማለት ነው። እነዚህ ብሌዶቹ ደግሞ ወይም ቢላዎቹ በሁለቱም አቅጣጫ የሚመጡ የውሃ ፍሰቶችን አስተናግደው መስራት የሚችሉና በባህር ጨው ወይም ደግሞ ካቪቴሽን ምክንያት የሚመጣን መሸርሸር የሚቋቋሙ ሆነው የተሰሩ ናቸው ማለት ነው እነዚህ ኮምፖነንቶች። ሌላው ምንድነው? ድራይቭ ትሬን ወይም ደግሞ ጊርቦክስ የምንለው ነው። ይሄኛው ደግሞ ምንድነው የሚሰራልን? የፍጥነት መጨመሪያ ሜካኒዝም ነው ማለት ነው። ይሄኛው መሳሪያ ደግሞ ይሄ ኮምፖነንቱ ተርባይኑ ቢላዎች በውሃ ውስጥ በዝግታ ነው የሚዞሩት። ያ ማለት ከ10 እስከ 30 አርፒኤም ያህል ማለት ነው። ስለዚህ ጊርቦክሳችንን እነዚህ አነስተኛ ተሽከርክሪት ወይም ደግሞ መደበኛ ጄኔሬተር ፍጥነቱን ወደ 1000 እስከ 1500 አርፒኤም ያሳድግልናል ማለት ነው። ቀጥታ አንቀሳቃሽ ሲስተሞች ወይም ደግሞ ዳይሬክት ድራይቭ ሲስተም የምንለው የላቁ ፐርማነንት ማግኔት ሲንክሮኖስ ጄኔሬተሮችን ጊርቦክሱን ሙሉ በሙሉ በማስቀረጥ የሜካኒካል ብልሽቶችን ይቀንስልናል ማለት ነው። እነዚህ ድራይቭ ትሬን ወይም ደግሞ ጊርቦክስ የምንለው ማለት ነው። ሌላው ኤሌክትሪክ ጄኔሬተር የምንለው ነው። ከኤሌክትሪክ ጄኔሬተር አንዱ ሲንክሮነስ ወይም ደግሞ ፐርማነንት ማግኔት ጄኔሬተር ነው። ይሄ ደግሞ በውሃ ውስጥ ባሉ መተግበሪያዎች ከፍተኛ ብቃት ተመራጭነት አላቸው። እነዚህ ሲንክሮነስ ወይም ደግሞ ፐርማነንት ማግኔት ጄኔሬተር የምንለው ማለት ነው። ሌላ ደብሊ ፊድ ኢንዳክሽን ጄኔሬተር የምንለው ነው። ይሄኛው ደግሞ በተለዋዋጭነት ፍጥነት የሚሰሩ ተርባይኖች አልፎ አልፎ ደግሞ ጥቅም ላይ ይውላሉ ማለት ነው። እነዚህ ኮምፖነንቶቹ ናቸው። ሌላ ኮምፖነንቶቹ ደግሞ ምንድነው? ፓወር ኤሌክትሮኒክስ ኤንድ ግሪድ ኢንተግሬሽን የምንለው ነው። ይሄ ምንድነው የሚያደርግልን? ከኤሲ ወደ ዲሲ ዲሲ ከኤሲ የሚቀይርልን እነዚህ ኮንቨርተሮች ናቸው። የሞገድ ፍጥነት አቋራጭ የሌለውና ተለዋዋጭ በመሆኑ የሚመነጨው የኤሲ ቮልቴጅ እና ፍሪኩዌንሲ ተለዋዋጭ ነው ማለት ነው። ስለዚህ ሬክቲፋየር ሊያስፈልገን ይችላል፣ ኢንቨርተርም ሊያስፈልገን ይችላል ማለት ነው። ሬክቲፋየራችን ከኤሲ ወደ ዲሲ የሚቀይርልን ነው። ይህንም ተለዋዋጩን ኤሲ ወደ ዲሲ ይለውጣል ማለት ነው። ኢንቨርተራችን ደግሞ ከዲሲ ወደ ኤሲ የሚቀይረውን መልሶ ከዋናው ኤሌክትሪክ መስመር ጋር ወደ ሚስማማ መደበኛ ፍሪኩዌንሲ ወይም ደግሞ ከ50 ሄርዝ ወደ 60 ሄርዝ ኤሲ ይለውጥልናል ማለት ነው። እነዚህ ፓወር ኤሌክትሮኒክስ ግሪድ ኢንተግሬሽን የምንለው ሲስተም ኮምፖነንት ማለት ነው። ሌላ ደግሞ የውሃ ትራንስፎርመር የምንለው ነው። ጀነሬተሩ የሚመነጨውን ቮልቴጅ ብዙውን ጊዜ ከ690 ቮልት ወይም ደግሞ ከ3.3 ኪሎ ቮልትን ወደ መካከለኛ ቮልት 11 ኬቪ እስከ 33 ኬቪ በማሳደግ በባህር ስር ኬብል ላይ የሚኖረውን የኃይል ብክነት ይቀንሳል ማለት ነው። ሌላው ኮምፖነንቶቹ የባህር ስር ኬብል እና ማስተላለፊያ መስመር ነው። ይሄኛው ከፍተኛ ቮልቴጅ የሚያስተላልፉ የሃይ ቮልቴጅ ኤሲ እና ሃይ ቮልቴጅ ዲሲ የታጠቁ የባህር ስር ኬብሎች ኃይሉን በባህር ዳርቻ ወዳለው የኃይል ማከፋፈያ ጣቢያ ወይም ደግሞ ሰብስቴሽን ያስተላልፉልናል ማለት ነው። እነዚህ ኮምፖነንቶቹ ናቸው። ሌላ ደግሞ ጥቅምና ጉዳት አለው ይሄኛውንም። እስቲ ጥቅሙ ደግሞ ምን እንደሚመስል እንይ። አንደኛ ጥቅሙ ምንድነው? 100% አስቀድሞ ሊታወቅ የሚችል የስበት ውህደት ያለው በመሆኑ የኃይል አቅርቦትን ለማቀድ በጣም ቀላል ያደርገዋል ማለት ነው። መተንበይ ይቻላል ማለት ነው። ሌላው ሁለተኛ ደግሞ ምንድነው? የውሃ ከፍተኛ ጥግግት አለው። ያ ማለት ከ1025 ኪሎ ግራም ፐር ሜትር ኪዩብ በአነስተኛ የመሳሪያ ስፋት ከፍተኛ ኃይል ለማመንጨት ያስችለናል ማለት ነው። ሶስተኛው ጥቅሙ ምንድነው? ለግድብ መሰል መዋቅሮች ረጅም አገልግሎት ዘመን ከ100 ዓመታት በላይ ሊያገለግለን ይችላል ማለት ነው።
አራተኛው አድቫንቴጁ ደግሞ በኃይል ማመንጨት ሂደት ውስጥ ምንም አይነት የግሪንሃውስ ጋዝ ልቀት የለውም። ምንም ንጹህ ነው ማለት ነው። ሌላ ደግሞ አምስተኛው ደግሞ ምንድን ነው? በውሃ ውስጥ የሚጠልቁ ተርባይኖች ምንም ብክለት አያመጡም። እነዚህ ተርባይኖቹ ምንም አይነት የጎንዮሽ ጉዳት የላቸውም ማለት ነው። ሌላ ዲስአድቫንቴጆቹ ደግሞ ጉዳቶቹ ምንድን ነው የሚለውን እነዚህ ጉዳቶቹ እንደ ጉዳት የሚታየው አንደኛ የኃይል የማመንጨት ሂደት የተቆራረጠ ነው። በየ12 ሰዓቱ ከ40 አካባቢ ሰዓት የሚቀያየሩ ማዕበሎች ምክንያት የኃይል መዋዥቅ ይታያል ማለት ነው። ስለዚህ ቫሪቲ ያለው የፓወር እንትን የሚያመነጭበት ጊዜ በየሰዓቱ ሊቀያየር ይችላል። ሌላ በመሳሪያዎች ላይ ከፍተኛ የውሃ ጫና ላይ ማዕበል መሸርሸር ሊያስከትል ይችላል ማለት ነው። ስለዚህ በእነዚህ ምክንያት ችግር ሊፈጠርብን ይችላል። ሌላ ደግሞ ቦታ መራጭ ነው። ይሄኛው ከፍተኛ የውሃ ከፍታ ልዩነት ወይም ደግሞ ከ2.5 ሜትር ፐር ሰከንድ በላይ የውሃ ፍጥነት ያላቸው ቦታዎች ይፈልጋል ማለት ነው። ስለዚህ በሁሉም ቦታ ልንጠቀሙ የምንችለው አይነት አይደለም። ሌላ ደግሞ በባህር አካባቢ የስነ ምህዳር ሚዛን የደለል ጉዞውን እና የባህር ህይወትን ሊጎዳ ይችላል። ይሄ እንደ አንድ ዲስአድቫንቴጁ ነው። ሌላ ደግሞ ከፍተኛ የመነሻ ኢንቨስትመንት ወጪ እና አስቸጋሪ የጥገናና እንክብካቤ ሂደት አለው ማለት ነው። እነዚህ ዲስአድቫንቴጁ ነው ማለት ነው። አጠቃላይ ስለ ቲዳል ኢነርጂ ወይም ደግሞ ኦሽን ኢነርጂ ይሄኛውን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያድርጉት። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቪዲዮውን አሁንም ሌላ ሰው ማስተላለፋችሁን ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቪዲዮውን አሁንም ለሚጠቅሟቸው ብላችሁ ለምታስቧቸው በተለይ ኤሌክትሪካል ኢንጂነሪንግ ወይም ደግሞ ቢልዲንግ ኤሌክትሪካል ኢንስታሌሽን ለሚማሩ ጓደኞቻችሁ ሼር አድርጉላቸው። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ተደራሽነታችን እንዲሰፋ ያደርገዋልና በዚህ እንድታደርጉት በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። መልካም ጊዜ ይሆንላችሁ። ቻው።